ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስር ማሽቀጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይሄን በድፍረት የምናገረው ባያረጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ በሉ። ይሄን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ ፈለገ በሉ። መምህር እኔ እኮ እንደዚህ የቤተሰብ ቄስ ቢዘር ነኝ ምናምን እናንተን አይደለም እያልኩ ያለሁት መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሐሳብ የሚደግፉትን ያልኩት እኔ። ሁለተኛ ቃልቻ አውሊያ የዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዚህ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተክርስቲያን የማይመጡ ከሆነ ኩል በመኳል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥለወጊ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገረው። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሐሜተኛ የሆኑ ሴቶች አሉ። በቃ ሐሜት እንጀራና ዳቦ ምግባቸው ነው። በቃ መጠጣቸው ነው። ካልተነፈሱት እፎ የማይሉ የሰሙትን ሚስጥር እስኪያወጡት ድረስ የሚጨነቁ ማለት ነው። እንደተወጠረ ፊኛ ማለት ነው። ልክ ካወሩት በኋላ ብለው የሚተነፍሱ አሉ። በሐሜት የተወጠሩ መናፍስት ያለባቸው ወደው አይደለም፣ ግን እነሱን መፍራት ያስፈልጋል። እነሱን መሸሽ ያስፈልጋል። ተይዘው ነው መጠመቅ አለባቸው። አዎ፣ ግን እስኪገባቸው ድረስ ደግሞ ሊጎዱን ይችላሉ፣ ሊጎዷችሁ ይችላሉ። እና ከእንደዚህ አይነት ሶስት ሴቶች መራቅ ያስፈልጋል። ይህንን መጽሐፈ ምሳሌ ላይ በዘዴ እያደረገ ከምዕራፍ 20 ጀምሮ በደንብ አድርጎ ይጠቅሰዋል። ከምዕራፍ 20 ጀምሮ ስለ ሴት በደንብ ያበራራል። እስቲ አንብቡት። እኔ እንዲህ ነው እንዲህ ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው። በጣም ኃይለኛ ነው የሚሆነው። ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን፣ ሊቀመንበር ሲሆን፣ ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት። ስንት ሰው እንደሚያጠፋ፣ ስንት ሰው እንደሚገድል፣ ስንት ሰው እንደሚጎዳ፣ ከተዋህዶ እምነቱ ስንት እንደሚያጎርፍ ደግሞ አስቡት። እና ከእንደዚህ አይነት ሰው ደግሞ ራቁ። እርታ እንግዲህ ትርትር የምትልብኝ ብርድ ስላለችብኝ ዝም ከምል ካለ መቀረጽ ይቻላል ብዬ አስቤ ነው። ይሄን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠመኝ ላይ ምክሩን የምትቀርቧቸውን እህቶች እወቁ። የማን ዘመድ እንደሆነች ቆይ ሰራልሻለሁ ካለች ችግር አለ ወይ? የምታውቀው አጎት አላት ወይ አክስት አላት ወይ የሆነ ነገር አለ ልታሰራ ምናምን የምታስብበት የምትሮጥበት ቦታ አላት ማለት ነው። አሰራልሻለሁ ሰራልሻለሁ ማለት ያው ማስደግምብሻለሁ፣ ሌላ ምንም ነገር የለውም። አማርኛው ቀጥታ ይሄ ነው። ሌላው ኩል፣ ባካችሁ ሴቶች ባካችሁ ኩል አትኳሉ። በቃ ኩል መናፍስትን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ቡዳው ራሱ ቡዳ ይሰበስባል። እና በፋሽንም የወደቃችሁት በምታዩት ነገር በሙሉ ለሀጫችሁ የሚዝረበረበው በሁሉ ነገር ችግር ውስጥ የገባችሁት በምትኳሉት ኩል ነው። የተረጋጋ የሰከነ ህይወት የማይኖራችሁ ቅዥ የሚል አይንና ልብ ያላችሁ እህቶች በቃ ኩሉን አቁሙት። ስለ እግዚአብሔር ባካችሁ። በጣም ትጎዳላችሁ። የምትወልዷቸው ልጆች ትጎዳላችሁ። የምታዩትን ብር ትበሉታላችሁ። የምታዩት፣ የምትሰሙት፣ የምትነግሩት ሁሉ ነገር በሙሉ እንዳለ መንዝር ጌጥ ከሆነ ይዟችሁ ነው ጥርግ የሚለው። እግዚአብሔር ይርዳችሁ። ሌላ ምንም አይደለም። ብዙ ስለመከርኩ ከዚህ በፊት እዚህ ጋር ልጨርሰው። ሰላም